በጣም የሚገርማችሁ ነገር ያልነውን የመፈጸም ብቃትና የሞራል ልዕልና ያለን ሰዎች ነው። ተናግረን ጠብ የሚል ነገር የለም፣ እንሰራዋለን። ህልማችን የዳቦ ቅርጫት የሆነች ኢትዮጵያን ማየት ነው። ህልማችን ፍሬያማ ኢትዮጵያን ማየት ነው። ህልማችን የጸናች ለሁሉም ኢትዮጵያ የምትመች ኢትዮጵያን ማየት ነው። ህልማችን መናገር ብቻ ሳይሆን ጨርሰን ማሳየት ነው። ህልማችን የዳቦ ፋብሪካ እንሰራለን ማለት ሳይሆን የዳቦ ፋብሪካ ጨርሰን ማስረከብ ነው። ለዚህ የኢትዮጵያ ህዝብ ምስክራችን፣ ፈጣሪያችን ደግሞ ረዳታችን ስለሆነ የያዝነውን የቀና ሐሳብ፣ የቀና ልብ፣ ከሌብነት የጸዳ እጃችንንና ህዝባችንን ይዘን ኢትዮጵያን እናጸናለን፣ ኢትዮጵያን እናበለጽጋለን፣ ለልጆቻችን ያማረች የተዋበች ሀገር እናስረክባለን። ሌቦች ይጠፋሉ ወይም ይቀንሳሉ፣ ጽንፈኞች ይጠፋሉ ይቀንሳሉ፣ ዋልታ የረገጠ እሳቤ ከኢትዮጵያ ይጠፋል። ኦሮሞም፣ አማራም፣ ትግራይም፣ ወላይታም፣ ሲዳማም፣ ጋሞም፣ ጎፋም፣ ሐረሪም፣ አፋርም የኢትዮጵያ ዋልታና እኩል ባለመብት የሆኑባት ኢትዮጵያን እንፈጥራለን። ይህን ለማድረግ የሚያስችል የእሳቤ ጥራት፣ አሰራር፣ አደረጃጀት፣ ጀምሮ የመጨረስ ልምድ እና የምንወደውና የተገነዘበን ህዝብ ስላለን በብዙ ፈተናዎች አልፈን እንደመጣን ሁሉ አሁን እየገጠመን ያለውን ፈተና እንዲሁ አሸንፈን የጸናች ያማረች ኢትዮጵያን ለልጆቻችን እንደምናስረክብ በድጋሚ ላረጋግጥላችሁ እፈልጋለሁ።